ክልም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በሳምንታት ውስጥ ሳይሆን በቀናት ውስጥ ይጠናቀቃል፣ ይህ ካልሆነ ያለምንም ገደብ ሙሉ ኢራንን አወድማታለሁ ሲሉ ተናግረዋል። የዓለምን የንግድ መስመር በቁጥጥሯ ስር ያዋለችው ኢራን በአሁኑ ሰዓት በሆርሙዞች መጥለይ በወሰደችው አዲስና ድፍረት የተሞላበት እርምጃ የአሜሪካን ዓለም አቀፍ ተሰሚነትና የዶላርን የበላይነት በይፋ ተገዳድራለች። ኢራንም በኩዌትና በባህሬን የነዳጅ መሰረተ ልማቶች ላይ ጥቃት መሰንዘሯን ቀጥላለች። የአሜሪካና የእስራኤል ጥምር ጦር በኢራን መዲና ቴህራን በሰነዘሩት መጠነ ሰፊ የአየር ጥቃትን በርካታ የሀገሪቱ ከፍተኛ ወታደራዊ መሪዎች መገደላቸው ተሰምቷል። ይህ በእንዲህ እንዳለም የሲኦል በሮች የሚከፈቱት ለእናንተ ነው ስትል ኢራን ምላሽ ሰጥታለች። አርብ ዕለት በኢራን መከላከያ ኃይሎች ተመቶ የወደቀው የኤፍ-15 ኢስት ስትራይክ ኤግል የጦር ጄት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ በሰላም መዳኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ ማሳወቃቸውም አይዘነጋም። ይህን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህ በእንዲህ እንዳለም ከእንግዲህ አሜሪካን የሚፈራ ሀገር ይኖራል ብለን አናስብም ስትል ኢራን መልእክት አስተላልፋለች። በሌላ በኩል ደግሞ የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት ይፋ ሆኗል። በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦ ፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥሯል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ከዚህ መረጃ በተጨማሪ ዲያቆን ዳንኤል ክብረት ከሰሞኑ ዲያስፖራዎችን በተመለከተ ያደረጉትን አወዛጋቢ ንግግር አስመልክቶ በሚዲያ አስተያየት የሰጡ መምህርና ጋዜጠኞች መታሰራቸው ታውቋል። ሁለቱን እስረኞች ለመጎብኘት ወደ አዲስ አበባ ፖሊስ ኮሚሽን በተለምዶ ሶስተኛ ፖሊስ ጣቢያ ተብሎ ወደሚጠራው ማረፊያ ቤት ያቀኑት ሊቀ ትጉሃን መምህር ደረጀ ዘወይንዬ የተባሉ ጠያቂም መታሰራቸው ተሰምተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በሳምንታት ውስጥ ሳይሆን በቀናት ውስጥ ይጠናቀቃል፣ ይህ ካልሆነ ያለምንም ገደብ ሙሉ ኢራንን አወድማለሁ ሲሉ ዝተዋል። ኢራን ስምምነት እንድትፈጽምና ሆርሙዝን እንድትከፍት የተሰጣት ቀነ ገደብ በኢስተርን ታይም አቆጣጠር ማክሰኞ 8 ሰዓት ያበቃል ሲሉም ተናግረዋል። በሌላ በኩል ደግሞ ከእንግዲህ አሜሪካን የሚፈራ አገር ይኖራል ብለን አናስብም ስትል ኢራን ተናግራለች። የዓለምን የንግድ መስመር በቁጥጥሯ ስር ያዋለችው ኢራን በአሁኑ ሰዓት በሆርሙዞች መጥለይ በወሰደችው አዲስና ድፍረት የተሞላበት እርምጃ የአሜሪካን ዓለም አቀፍ ተሰሚነትና የዶላርን የበላይነት በይፋ ተገዳድራለች። የኢራን ከፍተኛ ባለስልጣናት እንደገለጹት አሜሪካ በሌሎች ሀገራት ላይ የምታሳድረው ተጽዕኖ አክትሞለታል። ለዚህም ማሳያ የሚሆነው በወሽመጡ በሚያልፉ መርከቦች ላይ የተጣለው አዲሱ የክፍያ መመሪያ ነው ሲሉ ተናግረዋል። ኢራን ማንኛውም በወሽመጡ የሚያልፍ የንግድ መርከብ ክፍያውን በአሜሪካ ዶላር እንዳይፈጽም ጥብቅ እገዳ ይጣለች ሲሆን ይህም ዋሽንግተን በዓለም የፋይናንስ ስርዓት ላይ ያላትን የቁጥጥር አቅም አሽመድምዶታል። ይህ በታሪክ ታይቶ የማይታወቅ ውሳኔ በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በተለይም ክፍያው በቻይና መገበያያ ገንዘብና በዲጂታል ምንዛሬዎች ብቻ እንዲሆን መገደዱ አሜሪካን ከጨዋታ ውጭ አድርጓታል። እንደ ኢራን ገለጻ ከሆነ የሆርሙዞች መጥ አዲሱ የክፍያ ስርዓት የአሜሪካ ማዕቀብ ውጤት አልባ መሆኑን ያረጋገጠበት ታላቅ ድል ነው ተብሏል። በዚህም ምክንያት የአሜሪካ የባህር ኃይል በቀጠናው የነበረው የበላይነት እየቀነሰ መምጣቱና ሌሎች ሀገራትም የኢራን ድፍረት ተከትለው ተመሳሳይ እርምጃ ሊወስዱ እንደሚችሉ በመታመኑ የዓለም ፖለቲካ አዲስ ምዕራፍ ላይ መድረሱ ተነግሯል። ይህ በእንዲህ እንዳለም የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት ይፋ ሆኗል። በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥሯል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የባሊስቲክ ሚሳኤል ቴክኖሎጂዎችን የከባድ መሳሪያዎችንና የስትራቴጂክ መረጃዎችን ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቁመዋል። ይህ የምስጢር ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳት ሲሆን ሰሜን ኮሪያ በበኩሏ ከኢራን የምታገኘውን የገንዘብና የኢነርጂ ድጋፍ ተጠቅማ ማዕቀቦችን የምትጥስበት አዲስ መንገድ ቀርጻለች።
የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱን ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉ ለብዙዎች ስጋት ሆኗል። ይህ አዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። ኢራን በፍጥነት ስምምነት ካላደረገች ሁሉንም ነገር አፍራርሼ ነዳጃቸውን ለመውሰድ እያሰብኩ ነው ሲሉም ትራምፕ ለፎክስ ኒውስ ተናግረዋል። ነገ ከኢራን ጋር ስምምነት ማድረግ እንደምችል አስባለሁ። ነገ ጥሩ ድል እንዳለ አስባለሁ። አሁን እየተደራደሩ ነው በማለትም ዶናልድ ትራምፕ ተናግረዋል። ከወራት በፊት በኢራን መንግስት ላመጹ አካላት በርካታ መሳሪያ ልከን ነበር፣ ነገር ግን ኩርዶች ሳይወስዱት አይቀርም ብለዋል። ኢራን የሆርሙዝ ሰርጥን እንድትከፍት በዶናልድ ትራምፕ የተሰጣት የ48 ሰዓት ቀነ ገደብ ሊያበቃ ሰዓታት ቀርተውታል። ይህ በእንዲህ እንዳለም ኢራን በኩዌትና በባህሬን የነዳጅ መሰረተ ልማቶች ላይ ጥቃት ሰንዝራለች። ኢራን በኩዌትና በባህሬን የሚገኙ ቁልፍ የኃይል መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሟን የሁለቱ ሀገራት ባለስልጣናት በይፋ አስታውቀዋል። በጥቃቱ በነዳጅ ማጣሪያ ተቋማት ላይ ከፍተኛ ጉዳትና ቃጠሎ መድረሱ ተረጋግጧል። እንደ ኩዌት የፔትሮሊየም ኮርፖሬሽን መግለጫ ከሆነ የኢራን ኃይሎች ሰው አልባ አውሮፕላኖች በመጠቀም በአንድ የነዳጅ ማጣሪያ ጣቢያ ላይ ጥቃት ፈጽመዋል። ጥቃቱን ተከትሎ በተቋሙ ላይ ከፍተኛ ቃጠሎ የተነሳ ሲሆን በንብረት ላይ ማሰቃቂ የተባለ ጉዳት ደርሷል። የኮርፖሬሽኑ የስራ ኃላፊዎች ሁኔታውን ለመቆጣጠር ጥረት እያደረጉ እንደሆነም ገልጸዋል። በተመሳሳይ የባህሬን ባለስልጣናት በሁለት የኃይል መሰረተ ልማቶቻቸው ላይ ጥቃት መሰንዘሩን አረጋግጠዋል። በጥቃቱ ሳቢያ በነዳጅ ማጣሪያዎቹ ላይ የተቀሰቀሰው እሳት በእሳት አደጋ ሰራተኞች አማካኝነት በቁጥጥር ስር መዋል ችሏል። ባህሬን እስካሁን ባለው መረጃ በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ገልጻለች። ይህ ድንገተኛ ጥቃት በቀጠናው ያለውን የጂኦፖለቲካ ውጥረት ወደ አደገኛ ደረጃ ሊያሸጋግረው እንደሚችል ስጋት ፈጥሯል። አዣንስ ፍራንስ ፕሬስ እና የጀርመን ዜና አገልግሎት እንደዘገቡት ጥቃቱ በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ሊያሳድር እንደሚችልም ተገልጿል። ይህ በእንዲህ እንዳለም ኢራን ለአሜሪካ መግለጫ ምላሽ ሰጥታለች። የሲኦል በሮች የሚከፈቱት ለእናንተ ነው የሚል ምላሽ ሰጥታለች። ይህ በእንዲህ እንዳለም በቴህራን ላይ በደረሰ ጥቃት ከፍተኛ ወታደራዊ መሪዎች ተገድለዋል። የአሜሪካና የእስራኤል ጥምር ጦር በኢራን መዲና ቴህራን ላይ በሰነዘሩት መጠነ ሰፊ የአየር ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ መሪዎች መገደላቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ስለ ጥቃቱ በትሩዝ ገጻቸው በቴህራን በተፈጸመው በዚህ መጠነ ሰፊ ጥቃት ኢራንን በመጥፎና ባልተገራ ሁኔታ ሲመሩ የነበሩ በርካታ ወታደራዊ መሪዎች ከሌሎች ብዙ ነገሮች ጋር አብረው ተወግደዋል ሲሉ ገልጸዋል። የትራምፕ የቅርብ ደጋፊ እንደሆነ የሚነገረው ፎክስ ኒውስ በዚህ ጥቃት የሟቾቹ ቁጥር ከ40 እስከ 50 ሊደርስ እንደሚችልም ተገምቷል። ይህ ጥቃት የተፈጸመው ፕሬዚዳንት ትራምፕ ለኢራን የሰጡት የ48 ሰዓት ማስጠንቀቂያ ሊጠናቀቅ ጥቂት ሰዓታት ሲቀሩት እንደሆነም የሁኔታውን አሳሳቢነት አግዝፎታል። ኢራን በትራምፕ የተሰጣትን የ48 ሰዓት ቀነ ገደብና ማስጠንቀቂያ ሙሉ በሙሉ ውድቅ ማድረጓን አስታውቃለች። የኢራን ጦር ማዕከላዊ እዝ አዛዥ ጀነራል አሊ አብዱላሂ አሊ አባዲ የተሰጠውን ማስጠንቀቂያ ለሰላም ምንም እገዛ የሌለው ሲሉ ተችተውታል። ጀነራሉ አክለውም ድርጊቱን በስሜት የተወሰነና ሚዛናዊ ያልሆነ የእብደት ተግባር ሲሉ የገለጹት ሲሆን ከመልእክቱ ዋና ትርጉም እንደተረዳ ነው የሲኦል በሮች የሚከፈቱት ለእናንተ ማለትም ለአሜሪካና እስራኤል ነው በማለት ጠንካራ የአጸፋ ማስጠንቀቂያ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ወሳኝ የሆነውን የሆርሙዝ ሰርጥን እንድትከፍት ለሁለተኛ ጊዜ የ48 ሰዓት ማስጠንቀቂያ መስጠታቸው ይታወሳል። ኢራን ለዚህ ጥያቄ በሰጠችው የኃይል ምላሽ ሳቢያ ቀጠናው አሁን ካለበት ወደ ከፋ ጦርነት ሊያምራ እንደሚችል ተሰግቷል። ባለፈው አርብ በኢራን መከላከያ ኃይሎች ተመቶ የወደቀው የኤፍ-15ኢ ስትራይክ ኤግል የጦር ጀት ረዳት አብራሪ ከ36 ሰዓታት ከፍተኛ ፍለጋ በኋላ በሰላም መዳኑንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይፋ ማስታወቃቸው አይዘነጋም። ይሁን እንጂ አብራሪውን ለማዳን በተደረገው ኦፕሬሽን ላይ አሜሪካና ኢራን እርስ በርሱ የሚጋጭ መረጃ እየሰጡ ይገኛሉ። አሜሪካ በታሪካችን እጅግ ደፋር ያለችው ይህ ኦፕሬሽን የተከናወነው በኢራን ደቡባዊ ተራሮች ውስጥ ነው። በኮሎኔል ማዕረግ የሚገኘው አብራሪው ለ36 ሰዓታት ያክል ሽጉጡን፣ መገናኛውንና የማቆያ መሳሪያዎችን ይዞ በተራራው ውስጥ ተሸሽጎ መቆየቱ ተገልጿል። አብራሪው ከራሱ ጋር ባለው የምልክት መሳሪያ ወይም ቤኮን አማካኝነት ያለበትን ቦታ ለቡድኑ ማሳወቅ በመቻሉ ምንም እንኳን የአካል ጉዳት ቢደርስበትም በህይወት ሊወጣ ችሏል። የኢራን ወታደሮች አብራሪውን ለመያዝ አካባቢውን እያሰሱ በነበረበት ሰዓት እሱ ግን የመሬቱን አቀማመጥ ተጠቅሞ በዋሻዎች ወይም በቁጥቋጦዎች ውስጥ ተሸሽጎ ነበር። የአሜሪካ ልዩ ኃይሎች በሄሊኮፕተር እንዲሁም በልዩ አውሮፕላኖች ምድር ላይ በመውረድ አብራሪውን ከከበቡት የኢራን ኃይሎች ጋር ከባድ የሆነ የተኩስ ልውውጥ በማድረግ አስለቅቀውታልም ተብሏል። በአሁኑ ሰዓትም ለሕክምና ኩዌት እንደሚገኝ ተነግሯል። የልዩ ኃይሎች በዝቅታ በሚበሩ አውሮፕላኖችና ሄሊኮፕተሮች ተጠቅመው አብራሪው ወዳለበት ተራራማ አካባቢ በመውረድ
አብራሪው መደበቂያ አካባቢ በነበሩ የኢራን ኃይሎች ተከቦ ስለነበር የአሜሪካ ልዩ ኃይሎች እሱን ለማስለቀቅ ከባድ የተኩስ ልውውጥ ማድረጋቸውም ተገልጿል። የአሜሪካ የስለላ ድርጅት CIA የኢራን ኃይሎችን ለማደናገርና የአብራሪውን ቦታ ለማግኘት የውሸት መረጃ በማሰራጨት የነፍስ አድን ስራውን አግዟልም ተብሏል። ማታለያ ስልቱ ዓላማው የነበረው የኢራን ኃይሎች ትኩረታቸውን አብራሪው ካለበት ትክክለኛ ቦታ እንዲያዞሩ ለማድረግ ነበር። የኢራን የደህንነት መዋቅሮች ውስጥ አሜሪካውያን አብራሪውን አግኝተውታል፣ በአሁኑ ሰዓትም በየብስ በመኪና ወደ ድንበር እያወጡት ነው የሚል የተሳሳተ መረጃ እንዲሰራጭ ተደርጓል። ይህም የኢራን ኃይሎች በየብስ ያለውን ፍለጋ ላይ እንዲያተኩሩና የአየር ክልላቸውን እንዲያጠብቁ በማድረግ አብራሪው በተደበቀበት ተራራማ አካባቢ የነበረውን ጥበቃ እንዲላላ አድርጓል። አብራሪው የሚጠቀምበት የመገናኛ መሳሪያ በኢራን ኃይሎች በቀላሉ እንዳይለይ ዲጂታል ማታለያዎችን ተጠቅመዋል። አብራሪው ያለበትን ትክክለኛ ቦታ የሚጠቁሙ ሲግናሎችን በመደበቅ በሌሎች ቦታዎች ላይ ግን ተመሳሳይ የሚመስሉ የሐሰት ሲግናሎችን በመልቀቅ የኢራንን ክትትል አዛብቷል። CIA አብራሪው በየትኛው ተራራማ ዋሻ ወይም ገደል ውስጥ እንዳለ ለማወቅ ዩኒክ ካፓቢሊቲስ የተባሉ እጅግ ዘመናዊ የክትትል ቴክኖሎጂዎችን ተጠቅሟል። አብራሪው ያለበትን ትክክለኛ ቦታ ካረጋገጠ በኋላም የኢራን ወታደራዊ ኮንቮዮች ወደ ቦታው እንዳይጠጉ አሜሪካ የአየር ድብደባ ስታደርግ ቆይታለች። ኢራን አብራሪውን ለመያዝ ስትል ከፍተኛ የገንዘብ ሽልማት እስከ ማሳወቅ ደርሳ ነበር። CIA ይህን ግፊት ለመቀነስና የኢራንን አመራሮች ውሳኔ ለማዘግየት የተደበላለቁና እርስ በርሱ የሚጋጩ መረጃዎችን በውስጥ መስመር እንዲደርሳቸው ሲያደርግ ነበር። ስራቸው የነበረው ለልዩ ኃይሎቹ በቂ የሆነ ጊዜ እንዲገኝ ማድረግ ነበር። እንደ አሜሪካ ምንጮች ልዩ ኃይሎቹ አብራሪውን በሄሊኮፕተር ይዘውት ወጥተዋል። በዚህ ኦፕሬሽን 2 የኤምሲ 130J አውሮፕላኖች ወድመዋል። እዚህ ጋር ነው የአሜሪካና ኢራን መረጃ የሚጋጨው። አሜሪካ 2 የኤምሲ 130J የጭነት አውሮፕላኖቿ መውደማቸውን አምናለች። ነገር ግን ምክንያቱ የኢራን ጥቃት ሳይሆን አውሮፕላኖቹ ጭቃ ውስጥ በመዘፈቃቸውና በቴክኒክ ብልሽት ሊንቀሳቀሱ ባለመቻላቸው የጦር መሳሪያውና ቴክኖሎጂው በኢራን እጅ እንዳይወድቅ ሲባል በአሜሪካ ልዩ ኃይሎች ሆን ተብሎ እንዲፈነዱ መደረጉን ገልጻለች። የኢራን አብዮታዊ ዘብ IRGC በበኩሉ አሜሪካ የምታሰራጨውን ትረካ ውድቅ አድርጓል። ኢራን የአሜሪካን የማዳን ዘመቻ በማክሸፍ 2 የC-130 አውሮፕላኖችና 2 የብላክ ሃውክ ሄሊኮፕተሮችን በደቡባዊ ኢስፋሃን መታመጣሏን አሳውቃለች። አሜሪካ 2 ሄሊኮፕተሮች ስለመውደቃቸው አላረጋገጠችም። ኢራን አብራሪው በህይወት ተርፎ ስለመውጣቱ በይፋ ባታስተባብልም መረጃዎችን የምታቀርብበት መንገድ ግን ከአሜሪካ የተለየ ነው። ኢራን የአሜሪካን የማዳን ዘመቻ ትልቅ ውድቀት አስተናግዷል ብላለች። በአውሮፕላኖቹ ውድመትም አሜሪካ በአጠቃላይ ከ$200 ሚሊዮን በላይ ማጣቷ ተገልጿል። ኦፕሬሽኑን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቼም ቢሆን አሜሪካዊ ተዋጊን አንተውም በማለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክታቸውን አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ ዲያቆን ዳንኤል ክብረት ከሰሞኑ ዲያስፖራዎችን በተመለከተ ያደረጉትን አወዛጋቢ ንግግር አስመልክቶ በሚዲያ አስተያየት የሰጡ መምህርና ጋዜጠኞች መታሰራቸው ታውቋል ሲል መሰረት ሚዲያ ዘግቧል። ዲያቆን ዳንኤል ክብረት ሰሞኑን በውጭ ሀገር የሚኖሩ ኢትዮጵያውያን ሲሟገቱ ይኖሩና ሲሞቱ መተው ቅበሩን ይላሉ በማለት የተናገሩት ንግግር ብዙዎችን አስቆጥቷል፣ መነጋገሪያም ሆኖ ቆይቷል። ይህንን የዲያቆን ዳንኤል ንግግር በማውገዝ ነጋሽ በተባለ የበይነመረብ ሚዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ሲሳይ አዳነ ተናግረው ነበር። ውግዘቱን ተከትሎ የአዲስ አበባ ፖሊስ መጋቢት 22 ቀን 2018 ዓ.ም መምህር ሲሳይ አዳነንና ቃለ መጠይቅ ያደረገላቸውን ጋዜጠኛ ነጋሽ በዳዳን በቁጥጥር ስር አውሏቸዋል። ሁለቱን እስረኞች ለመጎብኘት ወደ አዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ ወደሚጠራው ማረፊያ ቤት ያቀኑት ሊቀ ትጉሃን መምህር ደረጀ ዘወይንዬ የተባሉ ጠያቂ መታሰራቸውን ምንጮቻችን ተናግረዋል ሲል መሰረት ሚዲያ ዘግቧል። ጋዜጠኛ ነጋሽ በምርመራ ሰዓት የዲያቆን ዳንኤል ክብረት ንግግር የተቸበትን ቃለ መጠይቅ ከዩቲዩብ ላይ እንዲያወርድ መገደዱንና ለእስር ያበቃው ይሄው የዲያቆኑ ንግግር እንዲወገዝ አመቻችታል በሚል መሆኑም ታውቋል። እስረኞቹ በፌዴራል አንደኛ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት የቀረቡ ሲሆን መንግስት በህዝብ ዘንድ አመኔታ እንዳይኖረው በመንግስት ላይ ማነሳሳት፣ በተጨማሪም በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር ሞክረዋል በሚል ጠርጥሬያቸዋለሁ ሲል ፖሊስ ተጨማሪ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ፍርድ ቤቱ ጋዜጠኛ ነጋሽ በዳዳን የ50 ሺህ ብር ዋስ በማስያዝ በውጭ ሆኖ ጉዳዩን እንዲከታተል የበየነ ቢሆንም የአዲስ አበባ ፖሊስ ጋዜጠኛውን ለመልቀቅ ፍቃደኛ ሳይሆን መቅረቱንም ምንጮች ጠቁመዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ፍርድ ቤቱ ሁለቱን የቤተ ክርስቲያን መምህራንን ለተጨማሪ ምርመራ ለ10 ቀናት በማረፊያ ቤት እንዲቆዩ ማዟል። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ በመሆን እያገለገሉ ይገኛሉ።